ቤተሰቦች ይሄንን ቪዲዮ አታሳልፉት። ከከባድ የዘረፋ ወንጀል ያመለጥኩበትን አጭር ታሪክ ነው የምነግራችሁ እና ምንድነው ትናንትና ነው የሆነ ቃለ መጠይቅ ነበረኝና በጣም ቸኩዬ ከቤት ወጥቼ ለራይድ ስደውል ራይድ ቆየብኝ። እዛ እየጠበቅኩ ነው አስፋልት ዳር ቆሜ የሆነች ላዳ መጣችና ወዴት ነሽ አለኝ። በጣም ስለቸኮልኩኝ እኔም እንደዚህ ነው የሚሄደው ምናምን ነገር ስለው በቃ ደርስሻለሁ እንደዚህ ትከፍያለሽ አለኝ። አዎ ብዬ በጣም ስለቸኮልኩኝ ገባ። ከዛ ትንሽ ርቀት እንደሄድን የሆነች ልጅን የሆነ ልጅ አቅፎ ይዟት ይመጣል። እጁን ትከሻዋ ላይ ያስቀምጧል። ከዛ በጣም የሚተዋወቁ ነው የሚመስሉት እና ልክ እነሱ አጠገብ ሲደርስ ላዳው ቆመ። ምን ነው አቆምክ ስለው አይ እነሱ ልጭናቸው ነው አለ። አይ ብቻዬን በጣም ስለቸኮልኩኝ ብቻዬን አድርሰኝ አልኩት። ከዛ አይ ቤተሰብ ናቸው ችግር የለም ቅርብ ናቸው ምናምን አለና ጫነ። ከዛ ልጅቱ እኔ አጠገብ ተቀመጠች ከኋላ፣ ያኛው ደግሞ ከሱ አጠገብ ያለው ወንበር ላይ ነው ጋቢና ገብቶ ተቀመጠ። ከዛ እየሄድን የተወሰነ ርቀት ከሄደ በኋላ የሚሄድበትን መንገድ ትቶ በሌላ አቋራጭ መንገድ ገባ። ከዛ ወዴት ነው? እኔ እኮ በዛ ነኝ በጣም እቸኩላለሁ አልኩኝ። አይ በቃ እነሱን ልጣላቸውና አንቺን አደርስሻለሁ አየር ላይ ነው ምነዳው ምናምን ችግር የለም አለኝ። ኧረ እባክህ አልኩት። ችግር የለም በቃ በእኔ ሆነብሽ ምናምን አለኝ። ከዛ እሺ አልኩኝና ሄደ። አሁንም የሆነ ቦታ ላይ እንደደረሰ በሌላ መንገድ ታጠፈ። አሁንም ሌላ ማለት ነው ውስጥ ለውስጥ በሚባል መንገድ ታጠፈ። አባት ምን እየሆንክ ነው? በጣም እንደምቸኩል እኮ ነግሬሃለሁ። የሚሄደው ቃለ መጠይቅ ነው እባክህ ሰዓት ያልፍብኛል አልኩኝ። ከዛ ኧረ ምን ታካብጃለሽ ምናምን ብሎ ሌላ የትዕቢት ቃል መሰንዘር ጀመረ። ከዛ በቃ የሆነ ነገር አለ ብዬ ተጠራጠርኩ ማለት ነው። ከዛ አሁንም ያንን መንገድ እንደታጠፈ አንድ ልጅ በጣም ግብዳ ነው፣ በተክለ ሰውነቱ በጣም የሚያስፈራ ልጅ ነው እና እሱን ልጭ ነው አባት ኧረ እባክህ አልኩት። ዝም በይ እናት አለኝ። እዛ እሺ አልኩና በጣም የሚያስፈራው ልጅ መጥቶ ከኋላ ወንበር እኔና ልጅቱ ያለንበት ወንበር ላይ ከኋላ መጥቶ እንዲህ ገፍቶን አጣቦን ምናምን ተቀመጠ ማለት ነው። ከዛ በጣም ፈራሁኝ። ልጅቱን ላወራት ዞር ብዬ ሳያት ፈዛለች። በቃ የሆነ በድን የሆነ ሰው የለም በጣም በድን ሆናለች። ከዛ በቃ በውስጤ መጸለይ ጀመርኩኝ። መድኃኒዓለም አሳልፈህ አትስጠኝ እባክህ፣ መድኃኒዓለም አሳልፈህ አትስጠኝ እባክህ እያልኩኝ በጣም ልቤ ይመታ ነበረ። እዛ አባት ምን እየሆንክ ነው? ኧረ በእናትህ ኧረ በመድኃኒዓለም። ከዛ ጸጥ በይ አልኩሽ አለ። ከዛ አጠገቤ ያለው በጣም ግብዳው ሰውዬ አየኝና